ሰላም እንደምን አላችሁ? እንግዲህ በዛሬው ፕሮግራም ላሳያችሁ የወደድኩት ዛሬ ለአጠቃላይ ኢሜል ትራንስፈር በምናደርግበት ጊዜ ማክሲመም አታችመንት ሳይዙ ከ25 ሜጋባይት በላይ መሆን የለበትም ይላል። ስለዚህ ከአንድ ኢሜል ወደ ሌላ ኢሜል ስፔሻሊ በጂሜል ማለት ነው በምንጠቀምበት ጊዜ አንደኛ የተሰጠን ስፔስ 15 ጂቢ ነው። የክላውድ ስፔሱ ራሱ ይታወቃል። ግን አንድ ሜሴጅ በምንልክበት ጊዜ ከ15 ሜጋባይት በላይ ትራንስፈር ማድረግ አንችልም። እሱን እንዴት ነው ኦቨርካም የምናደርገው? ከአንድ ጂሜል ወደ ሌላ ጂሜል እንዴት ነው ከዛ በላይ የምንልከው የሚለውን ስናይ ዊትራንስፈር.com የሚባል አንድ ዌብሳይት አለ። እሱን ተጠቅመን እስከ 2 ጂቢ በአንዴ ትራንስፈር ማድረግ እንችላለን ማለት ነው። እሱን ለማድረግ እዚህ ጋር 2 ኢሜል ከፍቼላችኋለሁ። ከአንደኛው ኢሜል ወደ ሌላኛው ኢሜል እንዴት እንደሚላክ አሳያችኋለሁ ማለት ነው። መጀመሪያ ወደ ዌብሳይቱ እንግባ። ዊትራንስፈር.com የሚል ዌብሳይት ውስጥ እንገባለን። እሱ ጋር ከገባን በኋላ እዚህ ጋር ዩር ኢሜል ይላል። ባይ ዲፎልት የኔን ፒክ አድርጎታል። ላኪው ኢሜል ይሁንና የሚላክለት ኢሜል ደግሞ እዚህ እናስገባለን ማለት ነው። እዚህ ጋር ይቺ ለስች ኢሜል እንልካለን። ከዛ ፋይሉን አታች እናደርጋለን። እስከ 2 ጂቢ የሚደርስ ፋይል አታች እናደርጋለን። እዚህ ጋር ለጊዜው ያለኝ ለምሳሌ 123 ሜጋባይት ነው። ከ25 በላይ ስለሆነ በሱ ቴስት እናደርገዋለን ማለት ነው። ከዛ እዚህ ጋር ትራንስፈር እንለዋለን። ኦኬ ስለዚህ ኢሜሉ ተልኳል ማለት ነው። ለማን ነው የተላከ? እዚህ ጋር የተላከልን ማለት ነው። ይሄ ላኪው ነው። ተቀባዩ ደግሞ ይሄኛው ይሆናል ማለት ነው። ኢንቦክስ ላይ ስንገባ ይሄው ፋይሉ እንደምታዩት ከዚህኛው ኢሜል ተልኳል ማለት ነው። ከዚህ የተላከውን ኢሜል እንዴት ነው የምናገኘው? እዚህ ጋር ዳውንሎድ ሊንክ ይሰጠናል። እቺን ሊንክ አስነጫን ቀጥታ ዳውንሎድ ወደሚያደርገው ዌብሳይት ፔጅ ይወስደናል ማለት ነው። ዳውንሎድ ፋይሉ መጥቷል። 123 ሜጋባይት ዳውንሎድ እንለዋለን። ከፍተን ማየት እንችላለን ማለት ነው። ሰላም በዚህ መሰረት ከማክሲመም 25 ሜጋባይት የሚፈቀደልንን ምን ማድረግ እንችላለን ማለት ነው። እስከ 2 ጂቢ ቴስት ማድረግ ትችላላችሁ። እስከ 2 ጂቢ ድረስ ፋይል አት ታይም ትራንስፈር ማድረግ ትችላላችሁ ማለት ነው። ይችን ለማሳየት ያህል ነው። ስለተከታተላችሁ በጣም እናመሰግናለን። ሰብስክራይብ እና ሼር እያደረጋችሁ ተከታተሉን እላለሁ። መልካም ጊዜ ተመኘው። በጣም አመሰግናለሁ።